ሰላም ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላም ሁሉ ይብዛላችሁ። ውድ የቻናሌ ተከታታዮች እንግዲህ እንደሚታወቀው ሰሞኑን የተማሪ ብርቱካን ጉዳይ በሰፊው በሶሻል ሚዲያ ሲዘዋወር መቆየቱ ይታወቃል። ይህንንም ተከትሎ እንግዲህ በታሪኳ ብዙዎቻችን ማዘናችን ይታወቃል ማለት ነው። ኢቢኤስ ፕሮግራም ባዘጋጀው የአዲስ ምዕራፍ ፕሮግራም ላይ መቼም ይህንን ፕሮግራም ተከታትሎ ያላዘነ ሰው የለም። በዚህ ጉዳይ ላይ እንግዲህ ይሄ ፕሮግራም ከተላለፈ ጀምሮ ትልቅ ውዝግብ ፈጥሮ ነው ያለፈው። አንደኛ ይሄ ፕሮግራም በተላለፈ በአጭር ሰዓት ውስጥ ከፕሮግራሙ መውረድ መቻሉ ማለትም በተጫኑ ሶሻል ሚዲያዎች ላይ ከነሱ መሰረዝ መቻሉ፣ ቀጥሎ ይህንን ፕሮግራም ያዘጋጁ ሰዎች ለህግ ሲቀርቡ ተመልክተናል ማለት ነው። ራሷም ይህንን ፕሮግራም ያዘጋጀችው እዚህ ፕሮግራም ላይ ታሪኬ ነው ብላ የቀረበችው ሰው ሳትቀር በህግ አካላት መያዟ ይታወቃል ማለት ነው። ይህንንም ተከትሎ መንግስት ይህ ጉዳይ መስመር የሳተ ውሸት ነው ብሎ ስላሰበ እንግዲህ ዶክመንተሪ አዘጋጅቷል ማለት ነው። ይህም ዶክመንተሪ ዛሬ በፋና ቲቪ ላይ ተለቋል። ይህንን በፋና ቲቪ ላይ የተለቀቀውን ዶክመንተሪ አሁን የተመለከተ ሰው ከዚህ በፊት ለብርቱካን ሲያለቅስ እና ሲያዝን የነበረ ሰው በሁለቱ ታሪኮች ማለትም በሁለቱ ገጸ ባህሪያት መካከል ያለውን ልዩነት ስንመለከት በጣም ግራ የሚያጋባና ሰውን የሚያደናግር ነገሮችን እንመለከታለን ማለት ነው። ብርቱካን እዛ ጋር ለመናገር የተቸገረች ችግሯን ለማስረዳት ቃላት ያጠራት ሰው ሆና ተመልክተናታል ኢቢኤስ ላይ ባቀረበችው ፕሮግራም። እዚህ ጋር ደግሞ ፈርጠም ብላ እኔ በስነ ስርዓት በትዳር ያገባው የወለድኩ ወግ ማረግ ያየው ሰው ነኝ ስትል ቀርባለች ማለት ነው። እንግዲህ ሰፊው የኢትዮጵያ ህዝብ ላይ እንግዲህ እየተሰራ ያለው ድራማ የትኛው ነው የሚለውን ህዝቡ ራሱ ያየ እንዲፈርደው እንወስናለን ማለት ነው። ነገር ግን ብርቱካን ነኝ ብላ የቀረበችው ማለትም በታሪኳ ስታስለቅሰን የነበረችው ልጅ ትወና ላይ ነው የነበርኩት ተውኝ ተብዬ ነው እዚህ የቀረብኩት ብላ ስትናገር በጣም አስደንጋጭ ነገር ነው ማለት። ይሄ ጉዳይ እውነት ከሆነ የኢትዮጵያ ህዝብ ላይ ምን ያህል እየተጫወቱበት እንደሆነ ነው የሚያሳየው። በተቃራኒው እንግዲህ ፋና የሚያዘጋጀው ፕሮግራም ልክ የመንግስትን ገመና ለመሸፋፈን የተሰራ ሴራ ከሆነ ሁለቱም ቢሆን አሳዛኝ ነገር ነው የሚሆነው ማለት ነው። ነገር ግን ህዝቡ ማለትም ከአንድ አቅጣጫ ከኢቢኤስ የቀረበውን ፕሮግራም አይቶ እስካሁን ድረስ የራሱን ትንታኔ የራሱን ግምት ሲያስቀምጥ መቆየቱ ይታወቃል። ይሄንንም ተመልክቶ ማለትም የሆነ ነገርን ከአንድ አቅጣጫ አይቶ ብቻ ከመፍረድ ይልቅ ሁለቱንም አቅጣጫ ማለትም መንግስትም ያቀረበውን ትክክለኛ ማንነቷ ይሄ ነው ብሎ ያቀረበውን እዚህኛውም ላይ እንግዲህ እንደምታዩት ራሷ ፈገግ ብላ እኔ ይህንን ተውኝ ተብዬ ነው እንጂ እኔ ይሄ ገጸ ባህሪ የኔ አይደለም ብላ ስትናገር ስትመለከቱ ሌላ ሰው ነው የምትሆንባችሁና እስቲ የፕሮግራሙን ሐሳብና ፕሮግራሙ ላይ ያሉትን ዋና ክፍሎች ላስቃኛችሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ካላችሁ ይሄን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን ኦል ብታደርጓት አዳዲስ ቪዲዮ ስለቅ ይደርሳችኋል። እንዲሁም ይሄንን ቪዲዮ ላይክ እያደረጋችሁ እውነቱ ለሚመለከተው ሰው እውነቱን ማወቅ ለፈለገ ሰው በራሱ ህሊና እንዲያመዛዝን እንዲደርሰው ላይክ እንድታደርጉ በትህትና ጠይቃለሁ። ኮሜንት ላይ እናንተም የተሰማችሁን በዚህ ጉዳይ ላይ ምን አይነት ስሜት እየተሰማችሁ እንዳለ እንድታካፍሉኝ እየጠየቁኝ ወደ ፕሮግራሙ አለፍኩ። አጠር አድርጌ ነው ማቀርብላችሁ። ወደ 40 ደቂቃ የሚወስድ ቪዲዮ ነው። እኔ ግን አጠር አድርጌ ወደ 10 ወደ 15 ደቂቃ መልስላችኋለሁ ማለት ነው። ተከታተሉኝ። ነገር ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል።
ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቱ እየሰማሽ ነው? እህቷ ሲሙን ተምረሽ ታይ እሱን ትፈልጊያት ከሆነ ሄሎ አቤት። አርቲስቷ እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰው አያሳዝንም። እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። ልጆቻችን አሁን የሚኖሩት እዛው አካባቢያቸው ነው፣ ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በምን ምክንያት ነው እንደዚህ ያደረገችው? እኔ የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተናል። ሰኞ ነው ማየት የጀመርኩት በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ፣ ባልሞቱም በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ ብርቱካን ያው ስራ ጎጃም ሁለቱና ሲወርዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብና የኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ የሚባል የተማረች ከ8 እስከ 12ኛ እች ከ12ኛ ክፍል ጥሩ ውጤት አመጣ ወደ ዩኒቨርሲቲ ወደ ሀሮሚያ ዩኒቨርሲቲ ተላከች። ሀሮሚያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀሮሚያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖሪያ ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረ። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችው ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰርኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ ኤንድ ፋይናንስ ነው የተመዘገብኩ። በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼውን አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ነው? ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨርጊያለሁ እያሉ ብልትን እያሳዩ
ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለ ስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርብ መታወቁን ስለማይቀር ዶክተር ይመስገን ያጎታችን ልጅ ነው። እሱ ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችን አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድንሆን መጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደግሞ እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ ነው። ለነ ሁሉም አንገቱን ይደፋል። ትናንትና አሳይጅ ነበር አጎቴ ነው ያገኘው። በሱ ምክንያት ነው የማስየው ዶክተር ነው በቃ ቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበርኩ። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዛ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ሄሎ አወይ አንዴ ሩት አቤት። ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ? ሰላም ነው? መድኃኒት ውጭ ስለነበረ አሁን በዛሬ ተሳስተኛ ሶሪ። እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በታምር አሁን እኔ እንደ እናቴ ስላየሁት ደናቂ ጭንቀቴን ሁሉም አጋሬ ስለሆንኩ ነው ይሄንን መስሩን መመዝበር እውነታው ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋር ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። ልጃገር ነበርኩ ድንግልናዬን አልኳት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ ይሄው ሁሉ ነገር ይሄ አሁን ያወራሁት ነው ያቀር ሌላ ነገር ሁሉ አቃል ፎኩስ ገብቶ ገና ዛሬ ነፍቷል።
ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበረ። ራሱን ያውቀው ነበር። ራሱን ስቶ ነበረ። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ውሃ እየተደፋበት ሕክምና ላይ ምናምን ነበር። ሰላም መዓዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ማለት ነው። መዓዛ እባላለሁ። መዓዛ መሐመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ችግር የለም። ታራኔ ሲጀመር ይልክ አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልኩ መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሊሆን እንዴት ታውቂያለሽ? እያልኳት ነበር። እንደው ምንድን ነው ያልኩሽ? ብርቱካን እሺታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልም ማለት ተልኮላታል። ገንዘብ ብዙ ብር አይደለም፣ 5000 ብር ሰው አምጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ወይስ ነው ተፋታው? አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ እንድትደበቅ አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህኛው አቅጣጫ እዚህ ቀደም እንዳልኩሽ ወታደሮቹ ምን ሲመቆጣጠሩ ፋኖስ የሚቆጣጠሩት ቀጠና ላይ ሂዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። ደህንንም መንገድ አሁን ደግመችን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ያስነቱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባት ወደ ጫካ ትውጣል። እህትሽ የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርም ይዛ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለያችሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። የሚገባኛል ያላችሁበት ነገር ቢያንስ መንግስት ወደማይቆጣጠሩ ካሉት ወደሚቆጣጠሩት ቦታ ላመቻችሽ ይችላል። ልጅሽን እንደዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። ወዳችን ዘዝ እንላለን። የተበላሸው ነገር ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች። መንግስት ምራት ነው የመሰላት ይመስለኛል። ይገልጻል የሚቆል ልጅትና መንግስት አብሮ ነው የሚሰራው። አስቀልድ ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቃ ለጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። አስቢ ከራስሽ ጋር ተነጋገሪ። አሁን ማዚ እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ የምትፈልጊያት ከሆነ እሺ ሰቆት አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይሄን ትበሪ እሱን ትበሪ ነው። አይ የእናንተም በምን ሊያዘው? አሁን የእናንተም እኮ ታስፈልጉኛላችሁ። በስክሪፕቶ ተፈሻል። እሱን ትበሪ እሱን እንይዛለን። ቁጥሩን ይፈታለን። እሱ ተናረቀ ታዚ ሲደመር አንድ ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ፣ ህዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገልጻል የሚቆጥ እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ የምትፈልጊያት ከሆነ እሺ ሰቆት
መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ብጥብጥና እውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ አለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት። ፍቃደኛ ሆነች። ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። አንድ ሰው አይደለም የቀበረ፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም የበጠበጠ፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለቀ፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፋው እኛ ብቻ አይደለም አገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ አስተምረውናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። እኔ ማለት አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትም ሞቷል ማለት እኔ ከባድ። በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ይቆያል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው፣ ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖር። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ፣ ፎልስ ኢንፎርሜሽን እንደሆነ፣ ልጅቷ እናትና አባት እንዳሏት፣ እንዳልታገተች፣ ተደፍራ እንዳልወለደች፣ ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር የፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይህ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነት ይሁን ሐሰት አላየው ሚዲያ ላይ ወጣች። ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም፣ መስተካከል አለበት።